ሰላም የዩቲዩብ ቤተሰቦቻችን፣ እንግዲህ እንደ ሁልጊዜው ቻናላችንን ሰብስክራይብ በማድረግ ጀምሩት። መረጃዎችን ወደ እናንተ እናደርሳለን። ሰብስክራይብ ግን ያደርጋችሁ አበረታቱን፣ ላይክ ሼር አድርጉልን። ይሄ መልእክት የሚደርሳችሁ በሙሉ ይህንን የምትመለከቱ በሙሉ እንግዲህ ሰብስክራይብ በማድረግ የኛ ቤተሰብ ሁኑ እንላለን። ወደ መረጃ እናልፋለን። እንግዲህ ባሳለፍነው ሳምንት አሪፍ የመዝናኛው ኢንዱስትሪ ወሬዎች ተከናውኗል። እነሱን አጠር አድርጌ ወደ እናንተ ማድረስ ነው የሚሆነው። ታዋቂዋ እንግዲህ ተዋናይት ካትሪን ኦሬል በ71 ዓመቷ ከዚህ ዓለም በሞት መለየቷን በዚህ ሳምንት ሰምተናል። እንግዲህ በልጅነታችን ሁላችንም ባየነው ሆም አሎን በተሰኘው ፊልም ላይ እንግዲህ የተዋናዩ እናት ሆና መሰራዋና በሌሎች በተለያዩ ፊልሞች ነው የምትተውነው ካትሪን እንግዲህ በ71 ዓመቷ ህይወቷ አልፏል ማለት ነው። የካናዳ ተወላጇ ዝነኛ ተዋናይና የኮሜዲ ንግስት ካትሪን ኦሃራ በ71 ዓመቷ ነው እንግዲህ ከዚህ ዓለም በሞት መለየቷን ዓለም አቀፍ መገናኛ ብዙሃን ያስተዋወቁት። ተዋናይቷ እንግዲህ በሎስ አንጀለስ በሚገኘው መኖሪያ ቤቷ ውስጥ እንግዲህ ህይወቷ ማለፉ ነው የተገለጸው። ከ4 አስርት ዓመታት በላይ በዘለቀው የጥበብ ጉዞ እንግዲህ በኮሜዲው ዘርፍ ታላቅ ስም ያተረፈችው ኦሃራ በመጀመሪያው እንግዲህ የኤስሲቲቪ በተሰኘው የቴሌቪዥን ፕሮግራም ላይ እንግዲህ በተዋናይነትና በጻፊነት ተሳትፋ የኤሚ ሽልማት ማሸነፍ ችላለች ማለት ነው። ከኦሃራ በተለይም ሆም አሎን በተሰኘው ዝነኛ ፊልም ላይ እንግዲህ በመተወኗ ትታወሳለች። በተጨማሪም ኦሃራ በቢት ጁስ እንደዚሁም ዘ ናይትሜር ቢፎር ክሪስማስ፣ አፍተር ሃውርስ እና በተሰኙ እና በሌሎች በርካታ ፊልሞችም ላይ እንግዲህ በመሳተፍ ብዙዎች ዘንድ ተወዳጅነትን አትርፋለች። እንግዲህ ባደረባት ህመም ምክንያት ከዚህ ዓለም በሞት ተለይታለች ማለት ነው። እንግዲህ ለአድናቂዎቿ በአጠቃላይ መጽናናትን እንመኛለን፣ ነፍስ ይማር ብለናል። እንደዚሁም በዚህ በአሳለፍነው ሳምንት ደግሞ በትላንትናው ዕለት ማለት ነው 68ኛው የግራሚ ሽልማትም ተካሂዷል። 68ኛው የግራሚ ሽልማት ምሽቱን በአሜሪካ ሎስ አንጀለስ እንግዲህ ተካሂዷል። በምሽቱ ኬንድሪክ ለማር 5 ሽልማቶችን በማሸነፍ በምሽቱ ቢደምቅም እንግዲህ የአመቱ ምርጥ አልበም ሽልማትን በፖርቶሪካዊው ባድ በኒ ወይም በመዝገብ ስሙ እንግዲህ ቤኒቶ ኦካሲዮ ተቀምጧል ማለት ነው። ባድ በኒ በግራሚ ታሪክ ሙሉ በሙሉ በስፓኒሽ ቋንቋ በተዜመ ዜማ የአመቱ ምርጥ አልበም እንግዲህ ያሸነፈ የመጀመሪያው ሙዚቀኛ ሆኗል። እንደዚሁም ዴቢ ቴርነር ማስፎትስ እንደዚሁም ወይም ደግሞ ተጨማሪ ምስሎችን ማንሳት ነበረብኝ የሚል አቻ ትርጉም ባለውና የላቲን የሙዚቃ ታሪክ ይዳስሳል የተባለው የባድ በኒ ሙዚቃ የአመቱ ምርጥ አልበምን አሸንፏል። የአመቱ ምርጥ ሙዚቃ የቢሊ አይሊሽ ዋይልድ ፍላወር እንደዚሁም ምርጥ የሙዚቃ ዝግጅትና ቅንብር የኬንድሪክ ለማር ሉተር እንደዚሁም ኦሊቫ ዲን አዲስ ምርጥ አርቲስት እና ሌዲ ጋጋ ደግሞ በመሄፕ እንግዲህ ምርጥ የፖፕ ሙዚቃ አልበም ሽልማት እንግዲህ ስታሸንፍ በራፕ ሙዚቃ እንግዲህ ኬንድሪክ ለማር በርካታ ሽልማቶችን መውሰድ ችሏል ማለት ነው። በዚህ ፕሮግራም ላይ እንግዲህ አነጋጋሪ ነገሮች ነበሩ። ከአለባበስ ጀምሮ እንደዚሁ መድረክ ላይ የሚወጡት እንግዲህ አሜሪካ ላይ የተለያዩ እንቅስቃሴዎች እንዳሉ ይታወቃል። በተለይ ከስደተኞች ጋር በተያያዘና ይህንን የሚቃወሙ የተለያዩ መልእክቶች ተላልፈዋል። እንደዚሁም ሃይማኖትን በተመለከተም እንደዚሁ የተለያዩ መልእክቶች ተላልፈዋል። እንደዚሁ መድረኩን የመራው ትራቪስ ኖሃ ደግሞ ኒኪ ሚናጅ ላይም ሲቀልድ ታይቷልና እንግዲህ ኒኪ ሚናጅ በፕሮግራሙ ላይ አልተገኘችም፣ ዋይት ሀውስ ነበረች እና እሱ ያንን አስታኮ እንግዲህ ሲቀልድ ነበረ። ለማንኛውም ድምቅ ያለ ፕሮግራም ነበር። አንዱ መረጃ ይሄ ነው ማለት ነው። እንደዚሁም ሌላኛው መረጃችን ደግሞ ኪም ካርዳሽያን እና ሉዊስ ሃሚልተን በኦክስፋየር ሼር እንግዲህ በነበራቸው እጅግ ውድ የፍቅር ቀጠሮ እንግዲህ 120,000 ፓውንድ አውጥቷል ነው የተባለው። የሆሊውድ ዝነኛዋ ኪም ካርዳሽያን እና የፎርሙላ 1 ሻምፒዮኑ እንግዲህ ሉዊስ ሃሚልተን በኦክስፋየር ሼር በሚገኘው እጅግ ውድና ዘመናዊ ኤስቴል ማነር ሆቴል ውስጥ እንግዲህ ሚስጥራዊ የፍቅር ቀጠሮ ማሳለፋቸው ተሰምተዋል። ይህ ቆይታቸው እንግዲህ በአጠቃላይ 120,000 ፓውንድ በላይ ወጪ እንደተጠየቀም እንግዲህ የውስጥ አዋቂዎች ይናገራሉ። የ45 ዓመቷ ኪም ካርዳሽያን እንግዲህ የ39 ዓመቱ ሉዊስ ሃሚልተንን ለማግኘት ያደረገችው ጉዞ ተራ አልነበረም። የሪያሊቲ ኮከቧ እንግዲህ የ100 ሚሊዮን ፓውንድ የሚያወጣውን የግል አውሮፕላኗን ኪም ኤር የሚሰኘውን ማለት ነው በመጠቀም
ከአሜሪካ ወደ እንግሊዝ በመብረር ነው እንግዲህ ይህንን የፍቅር ቅዳሜና እሁድ ያሳለፈችው። ጥንዶቹ እንግዲህ ያረፉበት ስቴል ማነር ሆቴል በጥብቅ ድህንነቱና ለታዋቂ ሰዎች በሚሰጠው የግል ነጻነት ወይም ፕራይቬሲ የሚታወቅ ነውም ተብሏል። የውስጥ አዋቂዎች እንግዲህ እንደሚሉት ጥንዶቹ እጅግ ውድ በሆነው የሆቴሉ ክፍል ወይም ስዊት ላይ ውስጥ እንግዲህ ያረፉ ሲሆን ቆይታቸው ከዓይን የራቀና ፍጹም ሚስጥራዊ እንዲሆን ተደርጓል ነው የተባለው። ሆቴሉ የገጠር ውበትን ከዘመናዊ የቅንጦት አገልግሎት ጋር አጣምሮ የያዘ በመሆኑ ለእንዲህ አይነቱ እንግዲህ ፓወር ካፕል ቀጠሮ ተመራጭ ነውም ተብሏል። ከምንጮች የተገኘው መረጃ እንደሚያመለክተው ኪምና ሉዊስ ግንኙነታቸውን ለማጠናከር እየጣሩ ነው። ኪም ለዚህ ቀጠሮ ስትል እንግዲህ ብቻ ይህንን ያህል ርቀት መጓዟና ከፍተኛ ወጪ ማውጣቷ ለሉዊስ ያላትን ጥልቅ ስሜት ያሳያል ነው የተባለው። ሉዊስ ሃሚልተን ቀደም ሲል እንግዲህ ከታዋቂ ሴቶች ጋር ስሙ ቢነሳም አሁን ከኪም ጋር እንግዲህ የጀመረው ግንኙነት ግን በሾቢዝ ዓለም ውስጥ ትልቅ ክብደት ተሰጥቶታል። የበረራ ወጪ፣ የግል አይሮፕላን ከአሜሪካ ወደ እንግሊዝ ለማንቀሳቀስ የወጣው ነዳጅ እና የሰራተኞች ክፍያ አጠቃላይ ግምት 120,000 ፓውንድ በላይ ነውም ተብሏል። ይህ ታላቅ የፍቅር ቀጠሮ እንግዲህ ኪም እና ሉዊስ በ2026 የሾቢዝ ዓለም ውስጥ ቁንጮ ጥንዶች ለመሆን መዘጋጀታቸውንም የሚያሳይ ነውም ሲል እንግዲህ ዘገባው አያይዞ ገልጿልና እንግዲህ ኪም ካርዳሽያን እናውቃለን ያው ከቤተሰቦቿ ጭምር ብዙ የፍቅር ግንኙነት ያላቸው ናቸው። ብዙ ከብዙ ሰው ጋር ግንኙነት አላቸው። እሷን ጨምሮ እህቶቿ፣ እናቷ ጭምር ማለት ነው። እንግዲህ ሉዊስ ሃሚልተንም ከተለያዩ ታዋቂ ሴቶች ጋርም እንደዚሁ ግንኙነት አለውና አሁን ሁለቱ እንግዲህ ተገናኝተዋል። ይዘልቃል አይዘልቅ የሚለውን ምንመለከት ይሆናል ማለት ነው። ሌላውና የመጨረሻው መረጃችን ግን ትራምፕ ደግሞ ኮሜዲያን ትራቪስ ኖሃን እንግዲህ እንደሚከሱም አስታውቋል። እንግዲህ ዶናልድ ትራምፕ አወዛጋቢው የአሜሪካ ፕሬዚዳንት ማለት ነው። የኮሜዲያን ትራቪስ ኖሃ ትናንት እንግዲህ ወይም እሁድ በተከናወነው የግራሚ አዋርድ ላይ እንግዲህ ለስድስተኛ ጊዜ መድረኩን የመራ ሲሆን እንግዲህ በወቅቱም በቀልድ እያዋዛ የሽልማት ስነ ስርዓቱን አስደሳች አድርጎታል። ከነዚህ መካከል እንግዲህ የአመቱን ምርጥ ሙዚቃ አሸናፊ ያስተዋወቀበት መንገድ አንዱ ነው። ትራቪስ ኖሃ እንግዲህ ሲናገር ቢሊ አይሊሽ የአመቱ ምርጥ ሙዚቃ አሸናፊ በመሆንሽ እንኳን ደስ አለሽ ያለ ሲሆን ይህ የግራሚ ሽልማት ሁሉም አርቲስት ልክ ትራምፕ ግሪንላንድን እንደሚፈልጉት ያህል የሚሻ ነው ወይም የሚፈልጉት ነው ብሎ በቀልድ መልክ እንግዲህ ተናግሯል ማለት ነው። ጨምሮም እንግዲህ በእርግጥ ትራምፕ ግሪንላንድን መመኘታቸው ስሜት የሚሰጥ ነገር ነው፣ ምክንያቱም አሁን የኤፕስቴን ደሴት ጠፍቷል ሲልም እንግዲህ በነገር ሸንቆጥ ለማድረግ ሞክሯል ማለት ነው። ከቢል ክሊንተን ጋር ለመገናኘት አዲስ ደሴት ያስፈልጋቸዋል በማለት መግለጹ ፕሬዚዳንት ትራምፕን እጅግ አስቆጥቷል። ንግግሩ ከተላለፈ ከደቂቃዎች በኋላ እንግዲህ ትራምፕ በማህበራዊ ሚዲያቸው ትሩዝ አማካኝነት ማለት ነው ኮሜዲያኑን ድሃ፣ ለዛ የሌለው፣ ፈጠራ የማይችል በማለት የዘለፉት ሲሆን ንግግሩን እንዲያስተካክልም አስጠንቅቀውታል። ጨምረውም እንግዲህ እኔና ቢል ክሊንተን በኤፕስቴን ደሴት ላይ አብረን እንዳሳለፍን የተናገረው ፈጽሞ ውሸት ነው። ስለ ቢል ክሊንተን መናገር ባልችልም እኔ ግን ኤፕስቴን ደሴት ሂጄ አላውቅም ሲሉ ገልጸዋል። ሲቀጥሉም አሁን ጠበቆቼ ወደ ኖሃ ጋር የላኩ ነው ክስ እንዲመሰርቱበት ብሏል። በብዙ ገንዘብ እንግዲህ እንድትከሰስ የሚያስችል ክስም አቀርብብሃለሁ እንግዲህ ሲሉ ዝተውበታል። እና እንግዲህ የኤፕስቴን ፋይል ከወጣ በኋላ አለማችን ላይ በጣም ብዙ መነጋገሪያ የሆኑ ነገሮች የወጡ ነው ያሉት። እሱን በሌላ ቪዲዮ መለስበታለሁ። ያው ኤፕስቴን እንግዲህ የተለያዩ ታዋቂ ሰዎች እንግዲህ ለእነሱ የሚሆን የወሲብ ፓርቲዎችን የተለያዩ ወጣ ያሉ ነገሮችን የሚያዘጋጅ ሰው ነበረ። አሁን በሕይወት የለም። እንግዲህ የእሱ ፋይል ተለቋል። በዶናልድ ትራምፕ ፍቃድ ነው የተለቀቀውና እዛ ፋይል ላይ እንግዲህ ከሳቸው ጀምሮ ብዙ የዓለማችን ባለሀብቶች፣ ፖለቲከኞች፣ የጥበብ ሰዎች በጣም እዛ ውስጥ የሌለ ሰው ማግኘት በጣም ይከብዳልና እንግዲህ ከህፃናት ጋር የተለያዩ የወሲብ ግንኙነቶችን እንዲፈጽሙ የሚያደርግ ሰው ነበረና በጣም አስነዋሪ መዝገብ ነው የወጣው። ስለዚህ እሱን በሌላ ቪዲዮ ሳርላችኋለሁ። ግን ትራምፕ ትራቪስ ኖሃን ከሳለሁ ሲሉት እንግዲህ ከትላንቱ የግራሚ ሽልማት በኋላ ተናግሯል ማለት ነው። እንግዲህ ቅድም እንዳልኳችሁ ቻናላችንን ሰብስክራይብ አድርጉልን፣ አግዙን፣ ሼር አድርጉልን፣ እንደዚሁም ላይክ ሪፖስት አድርጉልን። ከኛ ጋር አብራችሁን እንድትሆኑ ጋብዛለሁኝ። በሌሎች ቪዲዮዎችም ተመልሼ እመጣለሁኝ። መልካም ጊዜ። አመሰግናለሁ።